በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ረድቶን ዛሬ ደግሞ ከባለፈው ሳምንት የጀመርነውን የቆላስይስን መልእክት የምንቀጥል ይሆናል። በሚመጡትም ሳምንታት የጀመርነውን የቆላስይስን መልእክት የምንቀጥል ይሆናል። ጌታ ረድቶን ባለፈው ሳምንት መግቢያውን ባክግራውንዱን እና ወደ መጽሐፉ ጠልቀን ስንገባ ደግሞ ውስጡ ልናገኛቸው የምንችላቸውን መሰረታዊ ትምህርቶች ተማምረን ነበረ። ዛሬ ደግሞ ከቁጥር 1 ጀምሮ ቁጥር በቁጥር የምንቀጥል ይሆናል። ክብር ለእግዚአብሔር ይሁን። በዛሬ ትምህርታችን ውስጥ የሐዋርያው ጳውሎስ መልእክት እንድንጸልይ ፊቱን እንድንፈልግ የሚያደርገን መልእክት አለውና ዛሬ ከቁጥር 1 ጀምሮ እስከ ቁጥር 12 ያሉትን 12 ቁጥሮች እንማራለን። የማነበው ከአሮጌ መደበኛ ትርጉም ነው። በጌታ በኢየሱስ ስም አነበዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ፣ ጢሞቴዎስም ወንድሙ፣ በቆላስይስ ለሚኖሩ ቅዱሳንና በክርስቶስ ለታመኑ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁልጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል ያድግማል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው። ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱን እውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም እውቀት እያደጋችሁ ከደስታም ሁሉ ጋር ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። ከዚህ በኋላ ያለውን ከ13 ጀምሮ ያለውን እግዚአብሔር ቢረዳንና በሕይወት ብንኖር በሚመጣው ሳምንት እንወያያለን። ከቁጥር 1 ጀምሮ የዛሬውን ትምህርታችንን እንጀምር። 12ቱን ቁጥሮች በሁለት ከፍለን ነው የምናያቸው። ሐዋርያው በሁለት ከፍሎ ስለሚያስተምር ማለት ነው። ይህ መጀመሪያ ከሰላምታ ነው የሚጀምረው። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ወንድሙም ጢሞቴዎስ ይለናል። ንግግሩን ትምህርቱን ሲጀምር ሐዋርያ መሆኑን ከመናገር ነው የሚጀምረው። ሐዋርያ የሆነው በእግዚአብሔር ፈቃድ እንደሆነ ይነግረናል። ይህንን የሚያደርገው አፖስቶሊክ ኦቶሪቲውን አሰርት ማድረግ ስለሚፈልግ ወይም ሐዋርያዊ ስልጣኑን ሊጫንባቸው ስለፈለገ ሳይሆን በእግዚአብሔር ፈቃድ የሆነውን ሁሉ እንደሆነ መናገር ስለፈለገ ነው። እግዚአብሔር የሰጠውን ይህንን የከበረ አገልግሎት የሚያስተዋውቀው እግዚአብሔር ስለሰጠኝ ነው እንደዚህ አይነት አገልግሎት ውስጥ ያለሁት እያለ ነው ሐዋርያዊ ሰላምታውን የሚጀምረው። እሱን ሐዋርያ ይላል። ወንድሙን ጢሞቴዎስን ደግሞ ጢሞቴዎስ ይለዋል። ጢሞቴዎስ ሐዋርያ ስላልሆነ ሐዋርያው ጳውሎስ ሐዋርያነቱ ዲቫይንሊ ኢኔብልድ እንደሆነ በመለኮት አቅም የተፈቀደ የተሰጠ ከእግዚአብሔር ዘንድ የተቀበለው ውድ አገልግሎት እንደሆነ ከመናገር በመለኮታዊ ፈቃዱ የተደረገ በእግዚአብሔር ጊዜ ችሎታና ዓላማ ሐዋርያ እንደሆነ ከመናገር ነው የሚጀምረው። ወንድሙን ጢሞቴዎስ ይለዋል። የሚጠቀመው ጢሞቴዎስን ለመግለጽ ወንድም ይለዋል። አደልፎስ የሚል የግሪክ ቃል ነው ያለው። አማኝነቱን፣ አብሮ ሰራተኝነቱን፣ ፓርትነርሺፑን በእግዚአብሔር ሥራ ውስጥ አብሮት መጠመዱን ያሳያል።
ጢሞቴዎስ ከጳውሎስ ጋር በእግዚአብሔር ሥራ ውስጥ ተጠምዷል፣ አብሮት ያገለግላል፣ ወንድሙ ነው። ሐዋርያነት ግን የተሰጠው ስላልሆነ ሐዋርያ አይደለም። ከዛ በኋላ ቅዱሳኑን ከመናገር ይጀምራል። በቆላሲያስ የምትኖሩ ቅዱሳንና በክርስቶስ የታመናችሁ ወንድሞች ይላቸዋል። ባለፈው ሳምንት እንደተነጋገርነው ይቺ ቤተክርስቲያን ቆላሲስ በሚባል ከተማ ውስጥ ስላለች ነው የቆላሲስ ቤተክርስቲያን የተባለችው። የዚህች ቤተክርስቲያን ቅዱሳን መጠሪያቸው የሚገርም ነው። አንደኛ ቅዱሳን ይላቸዋል፣ ሁለተኛ ደግሞ የታመኑ ወንድሞች ወይም ደግሞ ለታመኑ ወንድሞች ይላቸዋል። ፌይትፉል ብሬዝረን፣ ታማኝ ወንድሞች ናቸው እነዚህ ወንድሞች። እነዚህ ሰዎች የቆላሲያስ ምዕመናን ፕራይመሪሊ በዋነኛነት አሕዛብ ነበሩ። ይሄ ማለት የአብርሃም የይስሐቅ የያዕቆብ ልጅነት የላቸውም፣ የሙሴ ኪዳን የላቸውም፣ የግርዘት ስርዓት የላቸውም። አሕዛብ የነበሩ በክርስቶስ ደም ተዋጅተው ቅዱስ ናችሁ ወይም ደግሞ የተቀደሳችሁ ናችሁ የሚባልን መንፈሳዊ ብየና የተቀበሉ ሰዎች ናቸው። እሱ በክርስቶስ የተደረገላቸው ማንነታቸው ሲሆን በራሳቸው ደግሞ በክርስቶስ ከሆኑ በኋላ ከተቀደሱ በኋላ በክርስቶስ ደም ከተዋጁ በኋላ ደግሞ በዳግም ውልደትና ልውጠት አማካኝነት ወደ አዲሱ ሕይወት ከገቡ ጀምሮ የታመኑ ወንድሞች ናቸው። ሕይወታቸው ለክርስቶስ የታመነ ነው። እግዚአብሔር በዚህ በረከት ይባርካል። ሕይወታቸው ለክርስቶስ የተሰጠ ነው። የታመኑ ይላቸዋል። መታመን ፌይትፉልነስ ዲቮትድነስን እና ኦሪየንቴሽንን ያመላክታል። አንደኛ ለክርስቶስ የተሰጡ ናቸው። ሁለተኛ ለክርስቶስ የታመኑ ሲል እያንዳንዱ ነገራቸው ለክርስቶስ የታመነ ነው ማለት እያንዳንዱ ነገራቸው ለክርስቶስ የተቃኘ ነው፣ በክርስቶስም የተቃኘ ነው። ኦሪየንቴሽናቸው፣ ቅኝታቸው፣ የህይወት ምልልሳቸው፣ አዙሪታቸው በሙሉ በክርስቶስ የሆነ ስለሆነ ሁሉ ነገር ላይ ታማኝነት አላቸው። ከቁጥር 1 ጀምሮ ቅዱስ ጳውሎስ የሚጠቀማቸውን ቃላቶች አስተውለን ብንመለከት እንዴት ያሉ የተባረኩ ወንድሞች እንደሆኑ፣ እንዴት ያሉ የተባረኩ እንደሆኑ የታመኑ ወንድሞች ናቸው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን ይላቸዋል። ይሄ አይነቱ ሰላምታ በሐዋርያትና በሐዋርያት አበው ወይም በአባቶች ዘንድ የተለመደ የጥንት ቤተክርስቲያን ሰላምታ ነው። ጳውሎስ በሰላምታ ውስጥ ጸጋና ሰላም የሚሉትን ቃላቶች ብዙ ጊዜ በብዙ ቅዱሳት መጽሐፍት ውስጥ ይጠቀማል። ጸጋና ሰላም የሚሉትን እነዚህን ቃላቶች መለኮታዊ ጸጋና መለኮታዊ በረከት ውስጣቸው ይዟል። የተገለጡት ደግሞ ወደ ሰው ልጅ በክርስቶስ አማካኝነት እንደሆነ መናገር ይፈልጋል። ጸጋ የሚለውን ቃል በተለይ ጳውሎስ በተደጋጋሚ ጊዜ ይጠቀመዋል። በአዲስ ኪዳን ጽሕፈቶች ውስጥ 100 ጊዜ ተጠቅሞታል። ከ105ቱ ቆላሴስ ውስጥ ይገኛሉ። ጸጋ ይሁንላችሁ፣ ጸጋ ይብዛላችሁ ይላቸዋል። ጸጋ ካሪስ የሚለው ቃል የሚሸከመው መለኮታዊ በረከትና ቸርነትን ነው። ጸጋ ማለት መለኮታዊ ከእግዚአብሔር ዘንድ የሆነ በጎነትና ቸርነት ነው። ይሄ ጸጋ፣ ይሄ በሰው ልክ የማይለካ የበጎነት ብዛት ያለው ይሄ በረከት እንዴት ነው ወደ ሰው ልጆች የሚፈሰው ስንል በክርስቶስ ነው ይለናል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ይሁንላችሁ ሲል የጸጋ ሁሉ ምንጭ የጸጋ ሁሉ ባለቤት እግዚአብሔር እንደሆነ ወደ ሰዎችም ደግሞ ጸጋ የተባለውን መለኮታዊ በጎነት የሚያፈሰው እግዚአብሔር እንደሆነ እየተናገረ ነው። ቀጥሎ ደግሞ ሰላም የሚል ቃልን ይጠቀማል። ሐዋርያው ሪሌቲቭሊ ከጸጋ አንጻር አሳንሶ የሚጠቀመው ቃል ነው። 43 ጊዜ ተጠቅሞታል በአዲስ ኪዳን ጽሕፈቶች ውስጥ፣ 2 ጊዜ በቆላሴስ ውስጥ ይጠቀማቸዋል። ለሐዋርያው ትምህርተ ወንጌል ለሚያስተምረው የወንጌል ትምህርት ሰላም ዋነኛ መልእክት ነው። ሰላም ዋነኛ መልእክት ነው። እግዚአብሔር በክርስቶስ በኩል ጸጋን ያፈሳል ብሏል። ከላይ ጸጋ ይሁንላችሁ ስላላቸው እግዚአብሔር በክርስቶስ ከሚያፈሰው ጸጋ የተነሳ ወደ ሕይወታችሁ ደግሞ ቀጥሎ የሚመጣው በረከት ወይም የጸጋ አይነት ሰላም ነው። ጸጋ ሰላምን ይወልዳል። ጸጋ ሰላምን ይወልዳል። ፒስ ሪዘልትስ ፍሮም ግሬስ። ከጸጋ ነው የሚፈሰው ሰላም። ይህም በሚናገርበት ወቅት ሰዎቹ ያሉት መቼቱ በሮማን ዓለም ነው፣ ወይም ደግሞ በጥንት ሮም ዓለምን በምትገዛበት ዘመን ነው። ሰላምና መረጋጋት የፖለቲካና የውጊያ የቡጢ ውጤት ነበሩ። ኦኬ፣ የቡጢ ውጤት ነበሩ። በዚህ ጊዜ ግን ኖ የሰላም ምንጭ
እግዚአብሔር ከሚያፈሰው በክርስቶስ ከሆነው ጸጋ ውስጥ ነው። ክብር ለስሙ ይሁን። ጸጋ ይሁንላችሁ፣ ሰላም ይሁንላችሁ። እግዚአብሔር የጸጋ ሁሉ ባለቤት፣ እግዚአብሔር የጸጋ ሁሉ ምንጭ ስለሆነ ከእግዚአብሔር የሚፈልቀው ደግሞ ጸጋ ወደ ሰው ልጆች እውነተኛ መረጋጋትን፣ ሰላምን ስለሚያፈስ በዚህ በረከት በመባረክ ትምህርቱን ይጀምራል። ሐዋርያው በእንዲህ አይነት መልኩ ሰላምታውን ካቀረበ በኋላ ከቁጥር 3 እስከ 8 ቤተ ክርስቲያኒቱ ያለችበትን ሁኔታ ሪፍሌክት ያደርጋል። የቤተ ክርስቲያኒቱን ሁኔታ ይገልጣል ወይም ደግሞ ሪፍሌክት ያደርጋል። እኔ ቅድም እንዳልኳችሁ 12ቱን ቁጥሮች በሁለት ነው ከፍለን የምንመለከተው። የመጀመሪያው ከቁጥር 3 እስከ 8 ድረስ ነው። ሁለተኛው ከቁጥር 9 እስከ ቁጥር 12 ድረስ ነው። 12ቱ ቁጥሮች በሁለት ይከፈላሉ። የመጀመሪያው ከቁጥር 3 እስከ 8 ነው። ሁለተኛው ከቁጥር 9 እስከ 12 ነው። ከቁጥር 3 እስከ 8 ያለውን ክፍል በእኔ በጥናቴ ጊዜ እንደዚህ ብዬ ሰይሜዋለሁ። የጤነኛ ቤተክርስቲያን መገለጫው የምናይበት ነው። የጤነኛ ቤተክርስቲያን መገለጫዎች ማርክስ ኦፍ ሄልዚ ቸርች። ጤነኛ ቤተክርስቲያን ምን ትመስላለች ሚለውን ከቁጥር 3 እስከ 8 ሐዋርያው ያሳየናል። ከቁጥር 9 እስከ 12 ደግሞ እቺ ጤነኛ የተባለችው ቤተክርስቲያን፣ እቺ የበሰለች የተባለችው ቤተክርስቲያን፣ እቺ ያደገች የተባለችው ቤተክርስቲያን አሁንም ለእድገት፣ አሁንም ለህንጸት፣ አሁንም ደግሞ ለማቹሪቲ በቃ አሁንም ብስለቷ እንዲጨምር ሐዋርያው የሚጸልየው ጸሎት ነው። ስለዚህ ለበሰለች ቤተክርስቲያን የሚደረግ ሐዋርያዊ ምልጃ ልትሉ ትችላላችሁ፣ ወይም ደግሞ ለጤነኛ ቤተክርስቲያን የሚደረግ ሐዋርያዊ ምልጃ ይማልዳል። ሐዋርያው ከጢሞቴዎስ ጋር በጋራ ሆኖ ከቁጥር 9 እስከ 12 ጸሎቱ ነው። ከቁጥር 3 እስከ 8 ደግሞ ቤተክርስቲያኒቱ ምን እንደምትመስል የሚያሳይበት ነው። ከቁጥር 3 እስከ 8 ድረስ ሙሉና ኮምፕሊት የሆነ ደግሞ አግባብ የሆነ ቅዱሳኑ እነዚህ የታመኑ ወንድሞች የተባሉ ቅዱሳን ያሉበትን ሁኔታ በመግለጽ ምስጋና ያቀርባል። የቤተ ክርስቲያኑታን ሁኔታ ምን እንደምትመስል መገለጫዎቿን እየተነተነ ይናገርና ለዚህም ያመሰግናቸዋል፣ ጌታንም ያመሰግናል። ስለ ቤተ ክርስቲያኒቱ ሁኔታ የነገረው ኤጳፍራ የተባለ የክርስቶስ አገልጋይ ነው። ኤጳፍራ የቆላሲስ ሰው ነው። የጳውሎስ ተማሪ ነበረ። ጳውሎስ ወደ ሚሽን ጀርኒ ከላካቸው ሚስዮናውያን መካከል ነበረ። ምናልባትም በሎዶቅያ በሂራፖሊስ እና በቆላሲስ ውስጥ የሚገኙትን አብያተ ክርስቲያናት የተከላቸው ኤጳፍራ ሳይሆን አይቀርም። አሁን አጠቃላይ የቆላሲስ መልእክት የተጻፈው ጳውሎስ ከኤጳፍራ ሰምቶ ነው ሪፍሌክት እያደረገ ያለው እየመለሰ ያለው እና የቤተ ክርስቲያኒቷን ሁኔታ የሰማው ከኤጳፍራ ነው። በኋላ ላይ ይነግረናል። እና ጳውሎስ በሌሎቹም ጽሕፈቶች ውስጥ እንደምናስተውለው የቤተ ክርስቲያኒቱን ጠንካራ ጎን በማንሳት ከዚህ ጠንካራ ጎን ደግሞ እግዚአብሔርን በማመስገን ደግሞ በጎደላቸው ደግሞ አስፈላጊውን ምክርና ጸሎትን ያካሂዳል። ይሄ የተለመደ የጳውሎስ ስርዓት ነው። በሮሜ ውስጥ ስትመለከቱት፣ በቆሮንቶስ ውስጥ፣ በፊልጵስዩስ ውስጥ፣ ከዛ ደግሞ በአንደኛና በሁለተኛ ተሰሎንቄ ውስጥ የቤተ ክርስቲያኒቱን ጤነኛ የሚባሉ መገለጫዎች፣ ጠንካራ ጎኖች በማንሳት እግዚአብሔርንም ስለሱ በማመስገን ደግሞ በርቱ በዚህ በማለት ደግሞ የጎደላቸውን ይመክራል። አሁን በምንመለከተው በቆላሲስ ውስጥም የምንመለከተው ይሄንን ነው። ጳውሎስ ኤጳፍራ ብዙ ነገር ይነግረዋል። እኔ እንደዛ ነው ቪዥን የማደርገው ምስለው። ሐዋርያው ጳውሎስ የቆላሲስ ቤተክርስቲያን እንደዚህ ሆናለች ሲለው ጳውሎስ ከነዚህ ነገሮች ውስጥ እያዳመጠ 4 መሰረታዊ ነጥቦችን አንስቷል። ቤተክርስቲያኒቱ ጤነኛ ወይም ጠንካራ እንድትባል የሚያረጋትን 4 መገለጫዎች አንስቷል። አንደኛ፣ የቆላሲስ ምዕመናን በክርስቶስ ያላቸው እምነት ደናቂ ነው። ክርስቶስን የታመኑ ናቸው። ሁለተኛ፣ ለቅዱሳን ሁሉ ፍቅር አላቸው። ሶስተኛ፣ ሰማያዊ ተስፋ አላቸው። በሰማይ የተዘጋጀ ተስፋ አላቸው። ጸንተው ያንን ተስፋ ይጠብቃሉ።
አራተኛ ፍሬያማ ናቸው። ፍሬያማነት በህይወታቸው ላይ ይገለጣል። ስለዚህ እነዚህን 4 ነጥቦች ነቅሶ በማውጣት ስለ እነዚህ 4 ነጥቦች ያመሰግናል ጌታ። 4 መገለጫዎች አሏት እቺ ጤነኛ ቤተክርስቲያን። አንደኛ በክርስቶስ ላይ እምነት አላት ለምንጽፍ ሰዎች። ሁለተኛ ለቅዱሳን ሁሉ የሚሆን ፍቅር አላት፣ አጋፔ የሆነ ፍቅር። ሶስተኛ ሰማያዊ ተስፋ አላት፣ በሰማይ የተዘጋጀላቸውን ተስፋ ፈጽመው ነው የሚጠባበቁት። አራተኛ ፍሬያማ ናቸው ወይም በፍሬ የተገለጡ ናቸው። በዓለም ሁሉ እንዳለ በእናንተ መካከልም ፍሬ ያፈራል ያድጋል ይላቸዋል። ስለዚህ ያፈራሉ እነዚህ ቅዱሳን። ቁጥር 3 እስከ 8 በዚህ ፍሬምወርክ እንመልከተው። ስለ እናንተ ስንጸልይ ይላል። ስለዚህ ይጸልይላቸዋል። የሚጸልይበት ምክንያት ምንድነው? በአካል በስጋ እሱ ባይተክላቸው እንኳ ከሱ ጋር አፌሌትድ የሆኑ ከሱ ጋር በአገልግሎት የተጠመዱ ሰዎች ከተከሏት ቤተክርስቲያን ውስጥ ስለምትገኝ ከጅማሬዋ ጀምሮ ኮኔክሽን አለው፣ ከዚች ቤተክርስቲያን ጋር ግንኙነት አለው፣ ሪፖርት ይቀርብለታል። በዚህ አግባብ ይጸልያል። ሁል ጊዜ ነው የሚጸልየው። እሱም ከሱ ጋር በወንጌል ማህበረተኛ የሆኑትም እነ ጢሞቴዎስ እግዚአብሔር በእናንተ መካከል እያደረገ ስላለው ነገር ደስተኞች ነን። ስለ እናንተ ደግሞ እንጸልይላችኋለን። ሁሌ ነው እንጸልይ። ስለ እናንተ ስንጸልይ እንድናመሰግን የሚያደርጉንን ነገሮች አግኝተናል። ስለ እናንተ ስንጸልይ አናለቅስም፣ አንሸማቅቅም። የለም ብለን ደረታችንን የምንደቃበት ጉዳይ ሳይሆን እኛ ጋር እየመጣ ያለው ሪፖርት ሲቀርብልን ደስ ደስ የሚሉ ነገሮችን ሰምተናል። ከነዚህ ከሰማናቸው ነገሮች አንደኛው ምንድነው? በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ በቃ በሰማይ ስላላቸው ተስፋ ፈጽመው ክርስቶስን የታመኑ ናቸው። የሚደንቅ ቤተክርስቲያን። ሁለተኛ ደግሞ በክርስቶስ ላይ ያለ እምነታቸው ፍጹም እምነት አላቸው። ሶስተኛ ደግሞ ለቅዱሳን ስላላችሁ ፍቅር ይላቸዋል። አራተኛ ደግሞ ፍሬ እያፈሩ ስላለ። ቆላሴስ ቤተክርስቲያን የምትገኘው የሮማን ኤምፓየር ውስጥ ነው። ተስፋ የተባለ የለም፣ ጨለማ ብቻ ነው። ምክንያቱም ክርስቲያን ስለነበሩ ስደት ስለነበረ። እነዚህ ሰዎች ግን ከዚህ ከገቡበት ቅርቃርና ጭንቅ መውጫ መንገድ እየቆረቆሩ እየፈረፈሩ አይደለም የሚገኙ፣ በሰማይ ያለውን ተስፋቸውን ብቻ ነው ትኩር ብለው የሚመለከቱት። ትልቅ ብጽዕና ነው። በሰማይ ስለተዘጋጀላችሁ ተስፋ እግዚአብሔርን እናመሰግናለን። የማይፈታ የማይነጥፍ የማያልፍ የማይመክን ጊዜ የማይገለው ፍጹም ተስፋ ስላላችሁ፣ ይህንንም ተስፋ ደግሞ ፈጽማችሁ ስለታመናችሁ እግዚአብሔርን እናመሰግናለን። ጽኑ ተስፋ አላችሁ በሰማይ፣ ሰማያዊ ተስፋ አላችሁ ይላቸዋል ሐዋርያው። ትልቁና የመጨረሻው አልቲሜት ማመስገኛው ይሄ ነው። ማበረታቻውም ይሄ ነው። የከበረ ተስፋ፣ ብቸኛ የሆነ አልቲሜት የሆነ ሰዎች እነዚህ ሰዎች በምድር ካሉበት ብዙ የህይወት ምስቅልቅል ውስጥ ወደ ፍጹም ፍስሐ ሊያመጣቸው የሚችል እውነተኛ ተስፋ፣ በሰማይ የተዘጋጀ ተስፋ። ክብር ለኢየሱስ ይሁን። በሰማይ ስለተዘጋጀላችሁ ተስፋ የተነሳ ተስፋውን እያሰቡ በክርስቶስ ስላላችሁ እምነት ይላቸዋል። ሁለተኛው ደግሞ መገለጫቸው የዚች ቤተክርስቲያን ይሄ ነው። በክርስቶስ ስለ እምነታችሁ ይለዋል አሮጌ መደበኛ ትርጉሙ። ሌሎች ትርጉሞች the faith you have in Christ፣ በክርስቶስ ላይ ያላችሁ እምነት፣ ያላችሁ ደገፋ፣ ያላችሁ መታመን የሚደንቅ ነው። እግዚአብሔርን ስለዚህ አመሰግናለሁ። እነዚህ ሰዎች ክርስቶስን መታመናቸው፣ ክርስቶስን መጣበቃቸው፣ ክርስቶስን በዕለት ተዕለት ህይወታቸው ስሙን ከመጥራት በዘለለ ለህይወት እንዲሁም ለዕለት ተዕለት ህይወት ኑሮ የህይወት ንጥረ ነገር አድርገውታል ኢየሱስን። ተስፋቸው ኢየሱስ ነው። እምነታቸው ኢየሱስ ላይ ነው። ስለዚህ ለእያንዳንዱ ኤሌመንት ኦፍ ላይፍ ህይወትን በተመለከተ ለሚያስፈልግ እያንዳንዱ ፈሰስና አስፈላጊ ነገር በሙሉ በክርስቶስ ላይ ታምነዋል። እግዚአብሔር በዚህ በረከት ይባርካል። በእርሱ መኖርን የተለማመዱ ናቸው። ሶስተኛ ደግሞ መገለጫቸው ድንቅ ነው። ለቅዱሳን ሁሉ ፍቅር። ይህንን የሚነግረው እንዳልኳችሁ ኤጳፍራ ነው። ተመልከቱት። ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተን ይላል።
ለቅዱሳን የሚሆን ፍቅር አለ በቆላስይስ ቤተክርስቲያን ውስጥ ያላቸው ፍቅር ሌላ ማመስገኛ ሆኖታል ጳውሎስ። ለሁሉም የሚሆን ፍቅር፣ ለቅዱሳን በሙሉ የሚሆን ፍቅር ቤተክርስቲያን ውስጥ የቆላስይስን ቤተክርስቲያን እንደው ኢማጂን ለማድረግ ሞክሩ። ለቅዱሳን ሁሉም ፍቅር አላቸው፣ ፍቅር አይጎልባቸው። ቤተክርስቲያኒቷ ካቶሊክ ነች፣ የለም አንድ ነች። የኢትዮጵያ ካቶሊክ ቤተክርስቲያን ወይም የዓለም ካቶሊክን እያልኩኝ ሳይሆን ካቶሊክ የሚለው ቃል አንድነት ወይም አንድ ማለት ስለሆነ ነው። ቤተክርስቲያን ካቶሊክ ነች ማለት ቤተክርስቲያኒቷ አንድ ነች፣ በፍቅር የተሞሉ ናቸው፣ ለቅዱሳን የሚሆን ፍቅር አላቸው። እግዚአብሔር በዚህ በረከት ይባርከን። የጤነኛ ቤተክርስቲያን መገለጫ ነው ይሄ ፍቅር። አራተኛው ይሄ ነው፣ ለቅዱሳን ያላቸው ፍቅር። አራተኛው ደግሞ ፍሬ ያፈራሉ። ዝቅ የሚለው ቁጥር ላይ ነው የምንመለከተው። ፍሬያማ ናቸው። ይህ የእውነት ቃል ከሰሙበትና ካወቁበት ጊዜ አንስቶ በእነሱ ዘንድ ፍሬ ያፈራል። ባዶ አይደለም አገልግሎታቸው፣ ፍሬያማ ናቸው። እነዚህ ሰዎች የሚገርሙ ናቸው። ሰምተናል ስለ እነዚህ በረከቶቻችሁ፣ ለቅዱሳን ስላላችሁ ፍቅር ኤጳፍራ ነግሮናል። በክርስቶስ ላይ ስላላችሁ ፍጹም መታመን ኤጳፍራ ነግሮናል። ስለዚህ ይሄንን ሰምተን እኛ እግዚአብሔርን እናመሰግናለን። ክብር ለኢየሱስ ይሁን። የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ ስለ እናንተ ምን እንላለን አለ? እናመሰግነዋለን። እግዚአብሔር ሆይ ስምህ ይባረክ እያለ። ምክንያቱም በእናንተ ዘንድ ማየት የምንፈልገውን ነገር አይተናል። ፍሬ አላችሁ፣ ፍቅር አላችሁ፣ እምነት አላችሁ፣ በሰማይ ደግሞ የተዘጋጀላችሁን ሕያው ተስፋ አጽንታችሁ ይዛችኋል። ይህን እናመሰግናለን ጌታ ነው። ስለዚህ ተስፋ ደግሞ ስለ የትኛው? በክርስቶስ ኢየሱስ ስለሚገለጠው ተስፋ ሰምታችኋል። በወንጌል እውነት ቃል አስቀድማችሁ ሰምታችኋል። የሰሙት ይሄ ተስፋ የተነገራቸው ይሄ ተስፋ የሰሙት በወንጌል እውነት ውስጥ ነው። እውነተኛ የማይነጥፍ የማይመክን የማይፈታ ተስፋ ያለው በወንጌል እውነት ውስጥ ነው። እንደዛ ይላቸዋል ጳውሎስ። ስለዚህ ተስፋ ስለ የትኛው? እግዚአብሔር በሰማይ ስላዘጋጀላችሁ ተስፋ በወንጌል እውነት ቃል አስቀድማችሁ ምን ብላችኋል? ሰምታችኋል። ይህንን ቃል የሰሙት ከኤጳፍራ ነው። ወንጌሉን ጳውሎስ ተስፋ ብቻ አይደለም የሚያሸከመው፣ ወይ ምን ማለት ነው? ስለዚህ ተስፋ የሰማችሁት በወንጌል እውነት ውስጥ ነው። በወንጌል ውስጥ ነው ብቻ ሳይሆን የሚለው በወንጌል ምን ውስጥ? እውነት ውስጥ ነው። ወንጌልን እውነት ብሎ ያቀርበው እውነት ይለዋል። ይሄ ወንጌል ይላቸዋል አስቀድማችሁ የተነገራችሁ። ስለዚህ የተስፋ ቃል ያዳመጣችሁበት ውስጡ ኮንቴንት ውስጥ ያለው ይሄ የከበረ የእግዚአብሔር እውነት ነው። ኦፕሽናል አይደለም፣ ኦልተርኔቲቭ አይደለም፣ አማራጭ ሆኖ የቀረበ አይደለም። እውነት ነው። የወንጌል እውነት ይለዋል። ክብር ለኢየሱስ ይሁን። የወንጌል እውነት ኦፕሽናል አይደለም፣ ኦልተርኔቲቭ አይደለም፣ አማራጭ ሆኖ የቀረበ አይደለም። ስለ ወንጌል እውነት ነው ካለ ከዚህ ወንጌል በውጪ ያሉት በሙሉ ምንድን ናቸው ማለት ነው? ሐሰተኞች ናቸው። ስለዚህ ይሄ ወንጌል እውነት ነው፣ አንድ ብቻ ነው። አስቀድማችሁ ደግሞ እናንተ ከኤጳፍራ አዳምጣችሁታል። ይሄ የከበረ በሰማይ የተዘጋጀ እውነተኛ ፍስሐን ውስጡ ያዘለ የወንጌል እውነት አንድ ነው። ውስጡም ያለው ተስፋ አንድ ነው፣ ሰማያዊ ነው። ክብር ለኢየሱስ ይሁን። ይሄንን ሰምታችኋል። ይሄ ወንጌል በዓለም ሁሉ እንዳለ ደግሞ እናንተም ጋር ደርሷል። በዓለም ሁሉ የሚለው ጳውሎስ በዛ ሰዓት ዓለም ብሎ የሚያውቀውን እንጂ በወንጌል ያልተደረሰ ዓለም በዛም ዘመን ነበር። ግን በዛ ዘመን ዲስከቨርድ እስከነበረው ዓለም ድረስ ወንጌል ተሰብኮ ነበር። በዓለም ሁሉ እንደደረሰ እናንተም ጋር ደርሷል እና ደግሞ እናንተ ጋር ደርሶ የእግዚአብሔርን ጸጋ ይለዋል። አሁን ደግሞ ቃሉን ይቀይረዋል። ተመልከቱ። ቅድም ተስፋ ነው ያለው፣ ቀጥሎ የወንጌል እውነት ነው ያለው። አሁን ደግሞ የእግዚአብሔር ጸጋ ነው ይለዋል። ስለዚህ ይሄ ተስፋ፣ ከዛ ደግሞ በክርስቶስ የተገለጠ የወንጌል እውነት የእግዚአብሔር ጸጋ ነው። የእግዚአብሔር
ጸጋ ነው። ከሰማችሁበትና ካወቃችሁበት ቀን ጀምሮ ደግሞ በእናንተ እንዳለ በዓለምም እንዲሁ ፍሬ ያፈራል ያድግማል ይለናል። ስለዚህ ይሄ ወንጌል ዳርቻው እስከምን ድረስ ነው ስንል በዓለም ሁሉ ነው ይለናል ሐዋርያው። በዓለም ሁሉ ነው። በዓለም ሁሉ ነው። ስኮፕ ኦፍ ኤክስፓንሽኑ እስከምን ድረስ ነው የሚዳረሰው? እስከምን ድረስ ነው የሚሄደው? እስከምን ድረስ ነው የሚሰማው ይሄ ወንጌል ስንል በዓለም ሁሉ ነው። እሺ ውጤቱስ ምንድን ነው? ይሄ ወንጌሉ ውጤቱ ምንድን ነው ስንለው በዓለም ያሉ ሰዎች በሙሉ በእግዚአብሔር ጸጋ አማካኝነት ተለውጠው እንዲያፈሩ ነው። ፍሬ እንደዛ ይለናል። በእግዚአብሔር ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ እንዳለ በዓለም ምን ይላል? ፍሬ ያፈራል። ውጤቱ ምንድን ነው ስንል ፍሬ ማፍራት። ክብር ለኢየሱስ ይሁን። በዓለም ሁሉ የደረሰ ይህ ወንጌል የወንጌል እውነት ተስፋን አዝሏል። በሰማይ ያለን እውነተኛ ቃል። ይሄ ደግሞ የወንጌል እውነት የእግዚአብሔር ጸጋ ተብሎ ተገልጧል። የእግዚአብሔር ጸጋ the grace of God። እግዚአብሔር ኃጥአንን ድኩማንን ነፃ ለማውጣት የተወደደችውን የእግዚአብሔርን ዓመት ለማድረግ ልባቸው የተሰበረውን ለመጠገን የሚያለቅሱትን ለማጽናናት የተከዙትን ለማበረታት ለማነሳሳት እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ናቸው እንዲባሉ የገለጠው ጸጋ ወንጌል ይባላል። ክብር ለኢየሱስ ይሁን። ሐዘንተኞች የሚጽናኑበት፣ በሐዘን ፈንታ የምስጋና መጎናጸፊያን የሚደርቡበት፣ የተሰበሩ የሚጠገኑበት፣ የሚያለቅሱ የሚጽናኑበት የእግዚአብሔር ጸጋ ወንጌል ይባላል። ጸጋው፣ ኃይሉ፣ በጎነቱ አይለካም። ክብር ለስሙ ይሁን። ይህ የእግዚአብሔር ጸጋ ይለናል ጳውሎስ። ይህ የእግዚአብሔር ጸጋ፣ ይህ የእግዚአብሔር ወንጌል መገለጫዎቹ እንደዚህ ናቸው። ፍሬ ያፈራል፣ ከዛ ደግሞ ያድግማል። ሁለት የሚመሳሰሉ ግን የተወሰነ የተለያዩ ቃላት። ፍሬ ማፍራት፣ ቀጥሎ ደግሞ ማደግ። ይህ የእግዚአብሔር ጸጋ በዓለም ሁሉ እንዳለ በእናንተም ዘንድ ከሰማችሁበት በእውነት ካዳመጣችሁበት ጊዜ ጀምሮ ፍሬ ያፈራል ደግሞም ያድግማል። የእግዚአብሔር ጸጋ የወንጌል እውነት በእውነት ካዳመጡበት ጊዜ አንስቶ መገለጫው ምንድን ነው? ፍሬ ነው። ጮርቃ ሆኖ የሚቀር ዘር አይደለም። ይሄ ዘር የማይጠፋ ዘር ስለሆነ ክብር ለኢየሱስ ይሁን። የሚያፈራ የሚንሰራፋ የሚያድግ ከዛ ደግሞ የሚጨምር ፍሬ ነው። ፍሬ ያፈራል አለ እግዚአብሔር። በቃ ስኮፑ ደግሞ ምንድን ነው? እስከምን ድረስ ነው ዳርቻው? አጽናፉ እስከምንድን ነው ስንል ዳርቻ የለውም፣ በዓለም ሁሉ ነው ይለናል። በዓለም በሙሉ እየሄደ ፍሬ ያፈራል። ይህ የእግዚአብሔር ጸጋ ኢንቫሪያብሊ ሳይለወጥ እየሄደ ባለበት በሙሉ ያገኘውን እየለወጠ ፍሬ እንዲያፈሩ ያደርጋል። የእግዚአብሔር ጸጋ ፍሎሪሽ እንዲያደርግ ያደርጋል፣ እንዲያብብ፣ ከዛ ደግሞ ውበት ያለው የበዛ ነዶ እንዲሆን ያደርጋል የእግዚአብሔር ጸጋ። ከዛ ደግሞ ማፍራቱ ብቻ አይደለም የሚደንቀው፣ ያድግማል። ኳሊቴቲቭሊ ብቻ አይደለም አሪፍ የሚሆን፣ ኳንቲቲው ራሱ ቁጥሩ መጠኑ እየጨመረ ነው የሚሄደው። የእግዚአብሔር ጸጋ በእናንተ ዘንድ ያድግማልም ይበዛልም ይለናል። ስለዚህ ሐዋርያው እንደዚህ ይላል፣ የእግዚአብሔር ጸጋ በእውነትን የሰማችሁበት አንስቶ የተቀበላችሁ ሰዎች እናንተ ጸጋው ይለውጣል፣ ጸጋው ያፈራል፣ ጸጋው ያሳድጋል። ይሄ ደግሞ በዓለም ሁሉ በቆላስያስ መካከልም ይሄንን እያደረገ ነው ያለው። ይሄን ሁሉ ትምህርት ደግሞ ከተወደደ ከኛ ጋር አብሮ ባሪያ ከሆነ ከኤጳፍራ ተምራችኋል ይላቸዋል። ኤጳፍራ ነው ይሄንን ያስተማራቸው። ቁጥር 7 እንዲህ ተማራችሁ፣ እርሱ ስለናንተ ታማኝ የክርስቶስ አገልጋይ ነው፣ ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀ። ኤጳፍራ ነው ያደረሳቸው ወንጌሉን። የተወደደ ወንድም ይለዋል። ቀጥሎ ደግሞ ታማኝ ነው ስለናንተ ይላል። ይሄ ኤጳፍራ የተባለው የክርስቶስ ባሪያ ታማኝ የክርስቶስ አገልጋይ።
ኤጳፍራ ወንጌልን ያስተማረ የእግዚአብሔር ጸጋ መጋቢነቱ በእውነት የተገለጠ ውጤቱን ደግሞ የምናየው በቆላሲያስ ቤተክርስቲያን መካከል እግዚአብሔር እየሰራ ያለውን ስራ ነው። የክርስቶስ ሎሌነቱ፣ ታማኝ የእግዚአብሔር ጸጋ መጋቢነቱ፣ የቆላሲያስ ምዕመናን ለቅዱሳን ሁሉ ፍቅር፣ በሰማይ ስላለ ተስፋ ደግሞ የበረቱ እንዲሆኑ እንዲሁም ደግሞ በክርስቶስ ላይ ያለ እምነት ላይ እንዲጠነክሩ አድርጓቸዋል። የአገልግሎቱ ፍሬዎች ናቸው እነዚህ ሰዎች። ታማኝ ነው እግዚአብሔር፣ እኛንም ታማኞች ያደርጋል። ይህ ታማኝ አገልጋይ ደግሞ በመንፈስ ስለሚሆነው ፍቅራችሁ አስታወቀ። በመንፈስ ስላላችሁ ፍቅር ነገረን ይላል አዲሱ መደበኛ ትርጉም። ሌሎች ትርጉሞች ደግሞ ለእኛ ስላላችሁ ፍቅር ይላሉ። እነዚህ ሰዎች ከላይ ባሉት ቁጥሮች እንደተመለከትነው ለቅዱሳን ሁሉ ነው ፍቅር ያላቸው። አሁን ደግሞ በመንፈስ ቅዱስ የሆነ ፍቅር ብሎ ይጠቅሰዋል። ለቅዱሳኑ ለሐዋርያው ጳውሎስ በመንፈስ ስለሚሆን ፍቅራችሁ፣ በመንፈስ የሆነ ፍቅር አላቸው። መንፈስ ቅዱስ የሚያመነጨው፣ መንፈስ ቅዱስ ፕሮዲውስ የሚያደርገው ኦቴንቲክ የሆነ ንጹህ የሆነ ክርስቶሴንትሪክ ክርስቶስ ተኮር የሆነ ከዛ ደግሞ መስዋዕታዊ የሆነ ከራስ የዘለለ ራስ ወዳድነት ያነካካው ፍቅር አላቸው። በመንፈስ የሆነ ፍቅር። እግዚአብሔር በዚህ ፍቅር ይባርካል። ትልቅ በረከት፣ ትልቅ ብጽዕና በቆላስይስ ቤተክርስቲያን መሃል አለ። በመንፈስ የሆነ ፍቅር። መንፈስ ቅዱስ ነው እንደዚህ አይነት ፍቅር በመካከላቸው እንዲጋጋል ያደረገው። ኦኬ፣ ይሄ እንዋደድ ከሚል አፌክሽን የመነጭ አይደለም። ይሄ ብንዋደድ ይሻለናል ከሚል ሰዋዊ ፍላጎት መሻት አይደለም። መንፈስ ነው ይሄንን በርዝ የሚያደርገው የሚወልደው። እግዚአብሔር በክርስቶስ የሆኑትን በቆላስይስ ቤተክርስቲያን የሚገኙትን ቅዱሳን ልባቸው ውስጥ በመንፈስ የሆነ ፍቅር እንዲመነጭ አድርጓል። በመንፈስ የሆነ ፍሬው ከመንፈስ ቅዱስ የሆነ ሂውማን ኤፈርት፣ የሰው ጉልበት ጥረት ግረት የሌለው የልውጠት የኮንቨርዥን እንዲሁም ደግሞ የክርስቶስ ተካፋይነት መገለጫ የሆነ ፍቅር። ይሄ ዘመን ያስፈልገዋል እንደዚህ አይነት ፍቅር። እግዚአብሔር ይባርካል። በእንዲህ አይነት ፍቅር ለቅዱሳን የሚሆን ፍቅር፣ ለሚጠፋ ዓለም የሚሆን ፍቅር፣ ለክርስቶስ ማህበርተኞች እንደ ጳውሎስና ጢሞቴዎስ ላሉ ለክርስቶስ አገልጋዮች የሚሆን ፍቅር፣ በመንፈስ የሚሆን ፍቅር፣ ኦቴንቲክ የሆነ ጄኒውን የሆነ በእውነት እኔ ይህ ገረመኝ። ለምን መሰላችሁ? በሚቀጥሉ ምዕራፎች ላይ ስለ እናንተና ፊቴን አይተው ስለማያውቁት ስለ ሎዶቅያ እጋደላለሁ ይላል። አልተያዩም በአካል እንደዚህ ለመዋደድ ምንም አይነት ሴንቲሜንት የለም ከኋላ። ምን ማለት ነው? ምንም አይነት ግንኙነት ሻይ ቡና ማለት አብሮ ማሳለፍ የላቸውም። ፍቅር መላመድ ነው ለምን ለኛ ሀገር ሰዎች አይደለም። ፍቅር በመንፈስ ነው ይለናል ጳውሎስ። አልተያዩም ሰዎቹ ግን የክርስቶስ ማህበርተኞች ስለሆኑ ለቅዱሳን የሚሆን ፍቅር መንፈስ ቅዱስ በውስጣቸው ኢንጀክት እያደረገ ስለሆነ በመንፈስ የሚሆን ፍቅር አላቸው። እግዚአብሔር በዚህ ፍቅር ይባርካል። ከባድ ነው ክርስትና፣ አለበለዚያ ከባድ አይመጣውም በጭራሽ። አንድ አገልጋይ ሲናገር እንደዚህ አለ። እስራኤላውያን በጉዟቸው እየተጓዙ ያለ ጥም ሲይዛቸው ወደ መንገዳቸው መገስገስ ሲያቀታቸው መሪባን ያፈልቅላቸው ነበር። ከድንጋይ ውስጥ ከአለት ውስጥ ውሃ ያፈልቅላቸው ነበር። እሱን እየረኩ እየጠነከሩ ይሄዳሉ አለ። ልክ እንዲሁ ደግሞ ክርስቲያኖች ወደ ጽዮን በሚደረገው ግስጋሴ መንገዱ ሲከብዳቸው፣ ሲጠሙ፣ ጠል ሲያጡ መንፈስ ቅዱስ የሚያፈልቅላቸው ምንጭ ፍቅር ይባላል። እግዚአብሔር በእንዲህ አይነት ፍቅር ይባርካል። ሰልፍለስ ያልሆነ ራስ ወዳድነት ያልተጠጋው በስሌት በልኬት በገንዘብ በሀብት ይሄን ባረግ ምን ያደርግልኛል በሚል ተመን የማይለካ ለቅዱሳን ሁሉ የሚሆን ፍቅር፣ መንፈስ ቅዱስ የሚያፈልቀው ፍቅር። ምን አይነት ቤተክርስቲያን እንደሆነች ቆላስይስ! እንዲህ አይነት ፍቅር አለባቸው። ስለዚህ ጤነኛ ነች እቺ ቤተክርስቲያን።
በገንዘብ ብዙ ሀብታም አይደለችም፣ ብዙ ታዋቂም አይደለችም። ሶፊስቲኬትድ የሆነ ቴዎሎጂካል ዲስኩርስም አልተጻፈላትም። ግን እንደገባት መጠን ተስፋ ታደርጋለች። ለቅዱሳን ያለ ፍቅር አለ፣ በመንፈስ የሚቀጣጠል ፍቅር አለ። ከዛ ክርስቶስ ላይ መታመን አለ። ከዛ ደግሞ ፍሬያማነት አለ። ቤዚክ የሆነ ክርስቲያኒቲ። እግዚአብሔር በዚህ በረከት ይባርከን። እስከ ቁጥር 8 ድረስ ጌታን ነው የሚያመሰግነው ሐዋርያው። ከቁጥር 9 ጀምሮ ስለዚሁ እኛ ደግሞ ይህንን ከሰማንበት ቀን ጀምረን አሁን እነዚህ ነገሮች ሰምተን ተደስተናል። ከቁጥር 9 እስከ 12 ደግሞ የእሱ ጸሎት ነው ያለው። እግዚአብሔርን ስለ እነሱ አመስግኖ በመካከላቸው ስላለ ጤነኛ ፍሬያማና መንፈሳዊ ክርስትና ጌታን ይባርካል። በእነሱ መካከል ያለው ክርስትና በአጭር ቃል ሲገለጽ ጤነኛ ነው፣ ከዛ ደግሞ ፍሬያማ ነው፣ ከዛ ደግሞ መንፈሳዊ ነው። ክርስትና ምድራዊ አይደለም። ምድራዊ ክርስትና ስላለ ጌታን አመስግኖ ሲያበቃ በተራው ደግሞ ሐዋርያዊ ምልጃውን ልመናውን ይጀምራል። ለእነርሱ ያለውን ጉጉት ይነግራቸዋል። ለቤተ ክርስቲያኒቱ ያለውን ትልም ወይም ደግሞ ሐሳብ ይጸልያል። ይህን ከሰማንበት ጀምሮ እኔና ወንድሜ ጢሞቴዎስ አላቋረጥንም፣ ደግሞ ይህን እንዲጨምርባችሁ እንጸልያለን ይላቸዋል። ይህንን በተሰሎንቄ መካከል ሲያደርግ እናስተውለዋለን። ፍጹም እኛና በይሁዳ የሚገኙትን የእግዚአብሔር ማህበርን መስላችኋል፣ እግዚአብሔርን መስሏችኋል ብሏቸው ሲያበቃ የተሰሎንቄ ቅዱሳን ደግሞ በእምነታችሁ የጎደለውን ልንሞላበት እንጸልያለን ይላል አይደል? አንደኛ ተሰሎንቄ ላይ ይቅርታ። ልክ እንዲሁ ደግሞ ይህንን ከሰማንበት አንስቶ ደግሞ አሁን ደግሞ እኛ እንጸልያለን ይላቸዋል። የበሰሉ እነዚህ ክርስቲያኖች ጤነኛ የሆኑ የእግዚአብሔር እውቀት ያላቸው የታነጹ እግዚአብሔርን የሚመስሉ መንፈሳዊ ፖስቸራቸው ከሞላ ጎደል ጥሩ የሆኑ ቅዱሳን አሁንም ይማለድላቸዋል። ምክንያቱም የሚቆም እድገት ስለሌለ ደቀ መዝሙርነት የማንመረቅበት ትምህርት ቤት ስለሆነ አሁንም ጸሎት ያስፈልጋቸዋል። አይታደግም በክርስትና ወይም ታድጎ አይጨረስም። ይቅርታ ማቹርድ ናቸው፣ ፍቅር አላቸው፣ እምነት አላቸው፣ ተስፋ አላቸው። አሁንም ግን ይጸልያል። ይሄንን ከሰማንበት ጀምሮ አላቋረጥንም ነው የሚለው። እንደው አልተውንም ይላቸዋል። ቁጥር 9 ላይ መጸለይ የምንመረቅበት ትምህርት ቤት ስላልሆነ ክርስትና ወይም የደቀ መዝሙርነት ጉዞ አሁንም የሚያስመሰግን ብዙ ተስፋ፣ ብዙ ፍቅር፣ ብዙ ፍሬ፣ ብዙ መንፈሳዊ ብጽዕና በመካከላቸው ቢኖርም አሁንም ግን ለማቹሪቲ፣ አሁንም ግን ለህንጸት፣ አሁንም ግን ለመንፈሳዊ እድገትና የተስተካከለ የእግዚአብሔር ህንጻነት ጸሎቱን ይቀጥላል። እንዴት ያለ የሚደንቅ እውነተኛ የክርስቶስ ሎሌ ነው ሐዋርያው ጳውሎስ! እንዴት ያለ የእግዚአብሔር ጸጋ መጋቢ ነው! ተንበርክኮ አያቋርጥም፣ ይጸልያል። 8 ጸሎት ነው የሚጸልየው በ3 ቁጥሮች ውስጥ 8 ጸሎቶች። ጸሎቶቹን ቶሎ ቶሎ እንጻፋቸውና እንጸልያቸዋለን ጌታ ቢረዳል። አንደኛ የሐዋርያው ጸሎት ለቆላስይስ ምዕመናን፣ አንደኛ የፈቃዱ ዕውቀት እንዲሞላባቸው ይጸልያል። ሁለተኛ መንፈሳዊ ጥበብ እንዲሞላባቸው ይጸልያል። ሶስተኛ መንፈሳዊ አእምሮ እንዲኖራቸው ይጸልያል። መንፈሳዊ አእምሮ እንዲኖራቸው ይጸልያል። አራተኛ በበጎ ስራ ሁሉ ፍሬ እንዲያፈሩ ይጸልያል። በበጎ ስራ ሁሉ ፍሬ እንዲያፈሩ ይጸልያል። በበጎ ስራ ሁሉ ፍሬ እንዲያፈሩ ይጸልያል።
አምስተኛ ይቅርታ ቶሎ ካልኩኝ በእግዚአብሔር እውቀት እንዲያድጉ ይጸልያል። አምስተኛ በእግዚአብሔር እውቀት እንዲያድጉ በእግዚአብሔር እውቀት እንዲያድጉ። ስድስተኛ መጽናትና መታገስ እንዲችሉ ይጸልያል። መጽናት መታገስ እንዲችሉ ይጸልያል። ስድስተኛ ያልኩት መጽናትና መታገስ እንዲችሉ patience and perseverance መጽናት መታገስ እንዲችሉ። መጽናት መታገስ እንዲችሉ። ሰባተኛ ለቅዱሳን ርስት በቅዱሳን ርስት በብርሃን እንዲካፈሉ ያበቃቸውን አብን እንዲያመሰግኑ ይጸልያል። ለማሳጠር አብን እንዲያመሰግኑ ይጸልያል። ለምን የሚለውን እንመለከታለን። ስድስተኛ በቅዱሳን ርስት በብርሃን እንዲካፈሉ አለ። ቁጥሩን ስትመለከቱት በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ ይላል። አብን እንዲያመሰግኑ ይጸልያል። በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን አመስግኑ እያመሰገናችሁ ይላል። ሰባተኛ የመጨረሻ ልድገመው። በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እንድታመሰግኑ ይላቸዋል። ስምንተኛው በነገር ሁሉ ደስ የምታሰኙ ለጌታም እንደሚገባ እንድትመላለሱ ይላቸዋል። 8 ጸሎቶች አሉ። ልክ ከቁጥር 9 ጀምሮ እስከ 12 ድረስ ስትመለከቱ እነዚህ ጸሎቶች አሉ። የዘለላችኋቸው ካሉ ሁሉ ስናገር ምናልባት እዛ ላይ ታገኟቸዋላችሁ። 8 ጸሎቶች በ3 ቁጥሮች ውስጥ ጥልቅ በረከቶች፣ ትልልቅ ሐዋርያዊ ጸሎቶች፣ የበሰለች ቤተክርስቲያን፣ የበሰሉ ክርስቲያኖች ሊኖራቸው የሚገባ መንፈሳዊ ብጽዕናዎች ናቸው። እነዚህ ያስፈልጉታል። ክርስቲያን ፍሬያማ እንዲሆን ከተፈለገ ጥልቅ በረከቶች ናቸው። እነዚህ ጸሎቶች ወደ ህይወት እንዲወርዱ በሽምደዳ አይመጡም፣ ተሸምጥጠውም አይመጡም፣ በማነብነብም አይመጡም። በእግዚአብሔር ጸጋ ዙፋን ስር በመደፋት ነው የሚመጡት። እግዚአብሔር ይባርከን በእንዲህ አይነት በረከት፣ በእውነት በእንዲህ አይነት በረከት ይባርከን። ሻሎ በሆነ ዘመን ውስጥ የፈቃዱን ዕውቀት መረዳት የሚባል ትልቅ መንፈሳዊ በረከት እግዚአብሔር በዚህ ይባርከን። እኛ ይላል ቁጥር 9 ራሱንና ከሱ ጋር በወንጌል የተጠመኑትን እነ ጢሞቴዎስን ልብ እያለ ነው። ይህንን ከሰማንበት ቀን ጀምሮ ኤጳፍራ መጥቶ ነገረን። ይህን ሰማን። ከሰማንበት ጀምሮ አልተውንም። ጸሎት እንጸልያለን። የምንጸልየው የምንለምነው ያለማቋረጥም የምንማልደው እንደነዚህ ያሉ መንፈሳዊ ብጽዕናዎች ወደ ህይወታችሁ መፍሰስ ስለሚገባቸው ነው። ያስፈልጋቸዋል። ኦኬ፣ ለቅዱሳን ሁሉ ፍቅር አላችሁ፣ በስላችኋል። በክርስቶስ ላይ ያላችሁ እምነት ደናቂ ነው፣ ደግሞም ፍሬም አላችሁ። አሁንም ግን አንተውም፣ አናቋርጥም። ምን አይነት ኮንቪክሽን፣ ምን አይነት መንፈሳዊ ቅናት እንደገባበት ጳውሎስ ለበጎ ስራ እንዲበቁ እነዚህ የተዋጁ ክርስቲያኖች የሚያፈሩ ደግሞም የእግዚአብሔርን ዕውቀት ያላቸው ደግሞም በቅዱሳን ርስት በብርሃን እንዲካፈሉ ያደረጋቸውን አብን እንዲያመሰግኑ፣ አልቲሜት ጸሎቱ ደግሞ መጨረሻ ላይ በነገር ሁሉ ደስ የሚያሰኙ
ለጌታ እንደሚገባ የሚመላለሱ ክርስቲያኖች እንዲሆኑ ይጋደላል፣ ይጸልያል። እንዲህ አይነቱ ነገር በጥናት አይመጣም። እንዲህ አይነቱ ነገር በመሸምደድ አይመጣም፣ ተሸምጥጦ አይመጣም፣ አመሳስለን አይመጣም። ካውንተርፊት ክርስቲያኒቲ ይኖረን ይሆናል እንጂ እንዲህ ያለ ጄኒዊን ክርስቲያኒቲ በጸጋው ዙፋን ስር በመውደቅ ነው የሚመጣው። እንዴት ያለ ብስለት እንደሆነ ተመልከቱት። ለምን እንደሚጸልይ አንደኛ የፈቃዱ ዕውቀት እንዲሞላባችሁ እንጸልያለን አለ። የእግዚአብሔርን ሙሉ ምክር የተረዳችሁ እንድትሆኑ፣ እግዚአብሔር በክርስቶስ ምን እየሰራ እንዳለ የማታውቁ መንፈሳዊ መሃይማን እንዳትሆኑ የፈቃዱ ዕውቀት እንዲሞላባችሁ ጸልያለሁ። እግዚአብሔር በዚህ በረከት ይባርካል። እግዚአብሔር በቃሉ በምክሩ የገለጠውን ፈቃዱን እንድትረዱ በምክሩ መራመድ እንዲሆንላችሁ እንጸልያለን። የእግዚአብሔርን አስተምህሯዊና ተግባራዊ ድንጋጌዎች doctrinal and practical applications of the scriptures የእግዚአብሔርን ምክር የምታውቁ እንድትሆኑ፣ የተረዳችሁ እንድትሆኑ፣ ከምክሩ በኋላ የምታነፈንፉ እንድትሆኑ፣ እግዚአብሔር በሚሰራበት ቀን ምንም ሳታውቁ ባዳ እንዳትሆኑ የፈቃዱ ዕውቀት ያስፈልጋችኋል። የክርስትና ኑሮ የሚጓዘው የሚቀመመው መሄድ የሚቻለው ፈቃዱን በመረዳት ነው። ሁለተኛ መንፈሳዊ ጥበብ እንዲሞላባችሁ እንጸልያለን። መንፈሳዊ ጥበብ ይሞላባችሁ። የተረዳችሁትን የፈቃዱን ዕውቀት የእግዚአብሔርን እውነት ወደ ምድር ማውረድ የምትችሉበትን ጥበብ እግዚአብሔር እንዲሰጣችሁ እንጸልያለን። ጥበብ የወደቀን ዓለም በአግባቡ ናቪጌት ማድረግ እንድንችል የሚያደርገን ጥበብ ነው። ጥበብ መንፈሳዊ ጥበብ ገር የሆነች ታራቂ የሆነች ላይኛይቱ የተባለች ጥበብ ከምዝምዝ ወርቅ የምትበልጥ ጥበብ የእግዚአብሔርን የፈቃዱን ዕውቀት ወደ ሕይወታችን አፕላይ ማድረግ እንድንችል መተግበር እንድንችል የሚረዳን ጥበብ ያስፈልገናል። እግዚአብሔር ይባርከን። በዚህ ሶስተኛ መንፈሳዊ አእምሮ ይለዋል። አንዳንድ ክፍለ ምንባባት ደግሞ መረዳት ይሉታል። መንፈሳዊ አእምሮ፣ መንፈሳዊ እሳቤ፣ መንፈሳዊ ማይንድ ሴት እንዲኖራችሁ የእግዚአብሔርን ፍቃድ እንድትረዱ ላይኛይቱ ጥበብ ወደ እናንተ ሕይወት እንድትፈስ የተቀየረ ልቦና ያስፈልጋችኋል። የተቀየረ ሪኒውድ የሆነ አስተሳሰብ ያስፈልጋችኋል። በመንፈስ ቅዱስ የተለወጠ የተቃኘ መረዳት፣ መንፈሳዊ አእምሮ። እግዚአብሔር በዚህ በረከት ይባርካል። ጳውሎስ እንደዚህ ይለናል፣ መንፈሳዊ ብስለት የተለወጠ የተቀየረ የተዋጀ በመንፈስ ቅዱስ የተጸዳ ለምድር የሚኖረን መነጥር ማለት ነው። ሪዴምፕቲቭ ግላስስ ዓለምን የምናይበት ፐርሰፕሽን እይታ በክርስቶስ እና በመንፈስ ቅዱስ የተቀደሰ ሲሆን ማለት ነው። መንፈሳዊ አእምሮ ይሙላባችሁ። አስተሳሰባችሁ፣ አእምሯችሁ የሚሰራበት መንገድ፣ እያንዳንዱ እሳቢያችሁ፣ የልቦና ውቅራችሁ የሚቃኝበት ቅኝቱ በእግዚአብሔር ዕውቀት ይሁን፣ መንፈሳዊ ይሁን። አራተኛ በበጎ ስራ ሁሉ ፍሬ ያፈራችሁ። በበጎ ስራ ሁሉ ፍሬ አፍሩ። in all good works በየትኛውም ስራ ፍሬማ መሆን አለባችሁ። በበጎ ስራ ሁሉ እግዚአብሔር በሚከብርበት፣ ቅዱሳን በሚታነጹበት፣ ዓለማውያን ደግሞ ክርስቶስን ማየት እንዲችሉ በተሰማራችሁበት በሙሉ በበጎ ስራ በሙሉ የማይነጥፍ የእግዚአብሔር በጎነት መገለጫ ሁኑ፣ ፍሬያማ ሁኑ። እግዚአብሔር በዚህ በረከት ይባርካል። በርትታችሁ ፍሬ አፍርታችሁ ለማየት ጸልያለሁ። ይጋደላል ጳውሎስ። እስር ቤት ሆኖ እኮ ነው የሚጸልየው። እንዴት ያለ ነው! እግዚአብሔራዊ ሕይወትን በመኖር በጎ ስራን በመከወን፣ በበጎ ስራ ደግሞ በመከወን ብቻ ሳይሆን በማፍራት እንድትገለጡ ጳውሎስ
በጎ ስራ የድነት መሰረት ሳይሆን የድነት ፍሬ አድርጎ ያቀርበዋል። አፍሩ። በምን እናፍራ? በሁሉም አፍሩ። አምስተኛ ቶሎ ላሉ ሰዓታችን እየሄደ ስለሆነ አምስተኛ በእግዚአብሔር እውቀት ምን በሉ? እያደጋችሁ። በእግዚአብሔር ሕይወት፣ በእግዚአብሔር እውቀት፣ በእግዚአብሔር መንፈስ እደጉ አይደለም፣ እያደጋችሁ። ኦንጎይንግ ፕሮሰስ ነው፣ የማያቋርጥ ዑደት ነው። እያደጋችሁ ቀጥሉ። ይሄ ስታግናንት የሆነ ክርስቲያኒቲ እንዲኖራቸው አይመክርም። የተቀረቀረ አንድ ቦታ የቀረ በቃ በትዝታ የሚጓዝ ክርስትና አይኖራችሁ። በእግዚአብሔር እውቀት እያደጋችሁ ቀጥሉ። የሚጨምር የሚገዛ የሚረታ የእግዚአብሔር እውቀት ይኖርባችሁ። መንፈሳዊ እድገት ያለ መንፈሳዊ እውቀት ሊመጣ አይችልም። መንፈሳዊያን ስለሆነ እድገታችንን መንፈሳዊ ስለሆነ ወደ ውስጥ የምናስገባው መንፈሳዊ እውቀት መሆን አለበት። በተለይ ለኛ ዘመን ክርስትና ክሪቲካል ነው። በውር ድንብር ለምንጓዝ ለኛ ክሪቲካል ነው። እውቀት ጠል እምነት ነው ያለን እኛ ታውቃላችሁ። እውቀትን ድርቀት ብለናል። የለም ከእውቀት የተፋታ እምነት ባለበት በዚህ ዘመን የእግዚአብሔር እውቀት ይኑራችሁ። በእግዚአብሔር እውቀት ላይ፣ በእግዚአብሔር ነገር ላይ፣ በእግዚአብሔር ትምህርት ላይ፣ በእግዚአብሔር ምክር ላይ መሃይማን አትሁኑ። በእግዚአብሔር እውቀት ምን በሉ? ደጉ። ለእግዚአብሔር ስራ ብቁ መሆን እንድትችሉ የሚያበቃችሁን የእግዚአብሔርን እውቀት ተማጠኑ። ይሄ ማለት ተራ ቴዎሎጂካል እና ፍልስፍናዊ ጽሑፎችን፣ መጽሐፎችን፣ መጣጥፎችን እያነበባችሁ አይምሯችሁን በእውቀት ወጥቁ እያለን ሳይሆን በእግዚአብሔር እውቀት ደጉ። በሚለውጥ ትሁት በሚያደርግ ሰዎችን በሚረታ ክርስቶስን በሚያሳይ በእግዚአብሔር እውቀት ደጉ። በዚህ እውቀት ማደግ ይሁንልን። ስድስተኛ ከደስታ ጋር ይለናል። ከደስታ ጋር with pleasure እያዘናችሁ ምናምን ሳይሆን ከደስታ ጋር ለመጽናትና ለመታገስ እንድትችሉ በነገር ሁሉ እንድትችሉ እንደ ክብሩ ጉልበት መጠን በኃይል ሁሉ በርቱ ይላቸዋል። ለመጽናትና ለመታገስ እንደ ኃይሉ ችሎት መጠን በርቱ። እንደ ክብሩ፣ እንደ ልኩ፣ እንደ እግዚአብሔር ኃይል እንደሚሰጣችሁ ጸጋ መጠን በነገር ሁሉ መታገስን፣ መጽናትን ተለማመዱ። እንዲህ ያሉ መንፈሳዊ በረከቶች በእግዚአብሔር ጸጋ በክብሩ ጉልበት መጠን ነው የሚሆኑት። ትዕግስትና ጽናት የሚወለዱት ከእግዚአብሔር ጸጋ ስር ስለሆነ። ሰባተኛ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ ደግሞ ኑሩ። ኃጣኑን የወደቀውን የተሰበረውን የሰውን ልጅ የነፍስ ውልቃት የማንነት ስንጥቃት የገጠመውን የሰውን ልጅ እግዚአብሔር ለመታደግ፣ ለማጽደቅ፣ ለመዋጀት፣ ልጅ ለማድረግ የሄደበትን በብርሃን እንድትካፈሉ ለማድረግ ክርስቶስን የሰጠበትን ውድ ምስጢር እያሰባችሁ እግዚአብሔርን አመስግኑ። ይሄ ማለት ምን ማለት መሰላችሁ? ወንጌሉን እየተማራችሁ ወንጌሉን እያሰባችሁ ስለ ወንጌሉ እግዚአብሔርን አመስግኑት። ክብር ለኢየሱስ ይሁን። መጽደቅን፣ መዋጀትን፣ ከእግዚአብሔር መታረቅን፣ በብርሃን መካፈልን እንድናረግ ያረገንን እግዚአብሔርን እያመሰገናችሁ ኑሩ። ስምንተኛ የጸሎቱ ሁሉ ጥግ ይሄ ይመስለኛል። እኔ የጸሎቱ መቋጫ ይሄ ይመስለኛል። በቃ አልቲሜት ጎል ይሄ ነው። በነገር ሁሉ ደስ የምታሰኙ ለጌታ እንደሚገባ የምትመላለሱ የማቹሪቲ ጥግ ይሄ ነው። ቅዱሳን የብስለት ጥግ ይሄ ነው። በቃ ለጌታ እንደሚገባ መመላለስ። በቃ ሰው ለእግዚአብሔር ክብር
ለአካሉ ጥቅም ለሚጠፋው ዓለም ደግሞ መድኃኒት መሆን ከቻለ ከዚህ በላይ ብፅዕና የለም። በቃ አይኔ ማዳንን አይታለችና ባሪያን ሰብስብ ማለት ያለበት በቃ ታሪኩ ሳይበላሽ በፊት። በእውነት እኛ ሀገር ደግሞ ታውቃላችሁ ሰው እድሜው እየገፋ ሲመጣ ታሪኩን እያበላሸ ይመጣል። እድሜያችሁ የገፋን ሰዎች እኔ አልተናገርኩም፣ እውነቴን ነው። በነገር ሁሉ ደስ የምታሰኙ እነዚህ ሰዎች ዝም ብላችሁ ለማሰብ ሞክሩ። እግዚአብሔርን በነገር ሁሉ ደስ የሚያሰኙ ሰዎች ለጌታ እንደሚገባ እያንዳንዱ እርምጃቸው ወርዚ ነው፣ ለእግዚአብሔር ክብር ነው። ሁለት ነገሮች። አንደኛ በነገር ሁሉ ደስ አሰኙት ማን? ጌታን። የክርስትና ትልቁ ግቡ እሱ ይሄ ነው። በቃ እግዚአብሔር በመጽሐፍ ቅዱስ የገለጠው ትልቁ ምክሩ ይሄ ነው። ለእግዚአብሔር ክብር፣ ለጌታ ደስታ መኖር። እግዚአብሔር በዚህ በረከት ይባርከን። አሜን በሉ ቅዱሳን። ሁለተኛ ደግሞ ለጌታ እንደሚገባ ትመላለሱ ዘንድ እንደዚህ ኑሩ። ሕይወታችሁ ይሄንን ይምሰል። ክርስቶስን ያማከለ ለእግዚአብሔር ክብር የሆነ ለጌታ የተገባ የሆነ ሪፍሌክሽኑ ለክርስቶስ የተገባ የሆነ ቅድስናን የተሞላ ስብዕናችሁ ክርስቶስን ያማከለ የሆነ ለንጉሱ የተገባ ሕይወት ይኑራችሁ። worthy of Christ። ይሄ ከባድ ነው። ለጌታ የተገባ እንደሚገባ መመላለስ የማቹሪቲ ጥግ፣ የብስለት ጥግ ነው። ክርስቲያን ጣሪያ ነካው የሚለው በዚህ ነው። በቃ ለጌታ እንደሚገባ መመላለስ ከቻለ ሐዋርያው ጳውሎስ የብስለትን ጥግ ነው የሚያሳየን። እግዚአብሔርን ማወቅ ይብዛላችሁ፣ መንፈሳዊ ጥበብ ይብዛላችሁ፣ በበጎ ሥራ ሁሉ ፍሬ አፍሩ፣ ወንጌሉን መረዳት፣ ስለ ወንጌሉም እግዚአብሔርን ማመስገን ይብዛላችሁ፣ ለጌታ የተገባና የተገዛ ሕይወት ይኑራችሁ። መንፈሳዊ ሕይወት እያደገ እንደሆነ መለኪያው ይሄ ነው። ቱምቢው ይሄ ነው። በቃ ሰው መንፈሳዊ ሕይወቱ እያደገ እንደሆነ በምን እናውቃለን? በምንስ እንለካለን? በዚህ ነው የምንለካው። በእኛ ዘመን በእግዚአብሔር ርኅራኄ ነው የምናገረው። በእኛ ዘመን ሰው መንፈሳዊ ሕይወቱ ማደጉ የሚለካው ምን ያህል ሰዎች እሱን እንደሚያውቁት በመለካት ነው። ምን ያህል ፌመስ ነው ይሄ ሰውዬ፣ ወይም ምን ያህል መጽሐፍቶችን አንብቧል፣ ወይም ምን ያህል ቤተክርስቲያን ውስጥ ቆይቷል፣ ወይስ ግሪክ ያውቃሉ? መለኪያዎቻችን አይደል? ምን ያህል ሰዎች ያውቁታል? አሁን ምን ያህል ፌመስ ነው? ምን ያህል ሱፐር ክርስቲያን ነው ይሄ ክርስቲያን? መለኪያዎቻችን ሁሉ ተዛብተውብናል። የበሰለ ክርስቲያን ግን መለኪያው ይሄ ነው ይለናል ጳውሎስ። እግዚአብሔርን ማወቅ፣ የፈቃዱን ምክር መረዳት፣ በበጎ ሥራ ሁሉ ፍሬ ማፍራት፣ በእግዚአብሔር እውቀት ማደግ፣ መንፈሳዊ ጥበብን መላበስ፣ መንፈሳዊ ስነ ልቦና፣ መንፈሳዊ አይምሮን መያዝ፣ ወንጌሉን መረዳት፣ ስለ ወንጌሉም እግዚአብሔርን ማመስገን፣ ከዛም ደግሞ ለጌታ እንደሚገባ መመላለስ። በቃ የዌስት ሚኒስተር ኮንፌሽን እንደዚህ ይላል። የመጀመሪያው ፓራግራፍ ላይ የሰው ልጅ የህይወት ግቡ ምንድን ነው ብሎ ይጠይቃል። የሰው ልጅ የህይወት ግቡ እግዚአብሔርን ማክበር ነው። በቃ ሰው የተፈጠረው ለዚህ ነው። ትልቁ ትልሙ ጥጉ እግዚአብሔርን ማክበር። እንዴት? በእግዚአብሔር በመደሰት ውስጥ፣ እግዚአብሔርን በማክበር ውስጥ፣ ለጌታ እንደሚገባ በመመላለስ ውስጥ። እነዚህ የምንሸመጥጣቸው አይደሉም። በአንድ ቀን በቃ ከዛሬ ጀምሮ ምንላቸው አይደሉም። እንዴት ነው እነዚህን ወደ ህይወታችን ማምጣት የምንችለው? እንዴት? እቺን ተናገር ይጨርሳል። እንዴት? አንደኛ ራሳችንን ለቃሉ በማስገዛት። እንዴት ነው እንዲህ አይነት ክርስቲያን መሆን የሚቻለው? ሊያውም በዚህ ዘመን አንደኛ ራስን ለቅዱሳት መጽሐፍት በማስገዛት ሰብሚሽን
ቅዱሳት መጽሐፍትን እናጥና፣ እንታዘዝ፣ እንሸምድድ። ቅዱሳት መጽሐፍት ውስጥ የተቀመጡትን የእግዚአብሔርን ምክር እንረዳ። ከቅዱሳት መጽሐፍት ጋር ያለን ትስስር ይጨምር። እግዚአብሔር በዚህ በረከት ይባርከን። አሜን። ለቅዱሳት መጽሐፍት ያለ ትህትና፣ መገዛት፣ ጥናት። ሁለተኛ መንፈስ ቅዱስ ላይ ዲፔንደንት እንሆን። መንፈስ ቅዱስ ላይ በዚህ ዘመን ክርስትናን አንችለውም ያለ መንፈስ ቅዱስ። አክቹዋሊ በየትኛውም ዘመን አንችለውም፣ በዚህ ደግሞ በጭንቅ ዘመን አንችለውም። የተደገፍናቸውን ሸምበቆች በሙሉ በፈቃደኝነት እንቀስቅስ፣ እንስበር። መንፈስ ቅዱስ ላይ ራሳችንን እንጣል። ሶስተኛ እውነተኛ ንስሐ እንግባ። መንገድ እንምረጥ። የተፈወሰው እንዲጠነክር እንጂ እንዳይናጋ ለእግሮቻችን ቅን መንገድ እናድርግ ይላል የዕብራውያን ጸሐፊ። አራተኛ እውነተኛ መታዘዝ ይኑረን። ለእውነት እንኑር። ይቅር እንበል። ቅድስናን እንጠማ። ማስወገድ የሚገቡንን ነገሮች እናስወግድ። ለእግዚአብሔር ክብር ለመኖር እንጨክን። ሌላኛው ለእግዚአብሔር ክብር ለመኖር እንጨክን። እምቢ እንበል። እነዚህንስ ምንጨክንበትን ጸጋስ ኃይል ከየት እናገኝ? በእግዚአብሔር እውቀት እንደግ። በእግዚአብሔር እውቀት ቅዱሳን። ይህ ሻሎ የሆነ እውቀት ይቅርብን። ከላይ የሆነ እውቀት ይቅርብን። ዴልቭና ወደ እግዚአብሔር ምክር ዘልቀን ጠልቀን እንግባ። እግዚአብሔር ይባርከን። በእንደዚህ የመጨረሻው ይሄ ነው። ወደ ጸጋ መስተላለፊያዎች እንቅረብ። ወደ ሚንስ ኦፍ ግሬስ እግዚአብሔር ጸጋን አፈስባቸዋለሁ ያሉ መስተላለፊያዎች አሉት። እግዚአብሔር በሚያስፈልገን ጊዜ በሙሉ ጸጋ እንድናገኝ ብሎናል የዕብራውያን ጸሐፊ አይደል? የጸጋ መተላለፊያዎች አሉት። እግዚአብሔር ወደ አካሉ ወደ ቅዱሳን ጸጋን የሚያስተላልፍባቸው አሸንዳዎች አሉት፣ ቱቦዎች። ወደ እነዚህ መተላለፊያዎች እንቅረብ። እነዚህ መተላለፊያዎች ምንድን ናቸው? ሚንስ ኦፍ ግሬስ። አንደኛ ጤነኛ ወደ እግዚአብሔር ቃል ትምህርት እንቅረብ። በቤታችን በምናዳምጠው ሊሆን ይችላል። በቤተ ክርስቲያን መተን ለምናዳምጠው፣ ለምናጠናው ወደ እውነተኛ ወደ ቃሉ እንቅረብ። ሁለተኛ ወጸሎት። ሶስተኛ የቅዱሳን ህብረት እንቅረብ። እግዚአብሔር ጸጋን እንድናገኝ የሰጠን መተላለፊያዎች ናቸው እነዚህ። ትሩ ፕሪቺንግ፣ ጄኒዊን ፕሬየር፣ እውነተኛ የቅዱሳን ህብረት ፌሎሺፕ፣ መጨረሻው ደግሞ ሳክራመንት ወይም ደግሞ የጌታ እራት። ውሰዱ የጌታ እራት። እኛ ሀገር እኔ ያልተዘጋጀውም እኔ ያልበቃውም እኔ እንላለን። ጌታ ያፈሰሰው ደሙን ለእንደኛ አይነት ኃጢአተኛ ነው። ሳይገባን አንውሰድ። ለምን እንደሆነ ሳንረዳም አንውሰድ። ጸጋ ግን በዛ ውስጥ ይፈሳል። የክርስቶስ ደም ትኩስ ነው። ክብር ለእግዚአብሔር ይሁን። እንጸልያለን።